አጨነቅኝ እኔንም እንዴ ለምን እኔንም የምታስጨንቅኝ? ቆይ በቃ ታዩ በቃ የነገን ቀጠሮ ተሰጥቶናል አይደል? ሄደን እናወራቸዋለን። በቃ በራሳችን መንገድ እንግባባለን። ወረቀቱን ትቼዋለሁ ማለት እኮ ካንቺ የሚጠበቀው በቃ ይሄ ነው። በቃ ለምን ታስገድጂኛለሽ? እኔ በራሳችን መንገድ የምንግባባው ልክ ህግ ጋር ሲደርስና ነገሩ ህግ ሲይዘው ከዛ ደግሞ ነገሩ ከበድ እንደሚል ሲገባ ሩታ አሪኮ እንድግባባሽ እንኳን እኮ ምንም ፍቅር አልሰጠሽኝም። እንዴት አድርጌ ነው ምግባባሽ? እንዴ በየትኛው ላይ ሰጠሽኝ ፍቅር ነው? የትኛው ላይ ሰጠሽኝ ላቀረብሽኝ እንትን ነው አንቺን ተግባብቼ ላወራሽ የምችለው? እንዴ በመጣው ቁጥር እንደፈለግሽ እያደረግሽ እያባረርሽኝ፣ በመጣው ቁጥር አይንሽን እያዞርሽብኝ እንዴት ብዬ ነው አንቺን መቅረብና መግባባት የምችለው? እንዴ ይሄ ሁሉ ነገር እኮ እንዲሆን ያደረግሽው አንቺ ነሽ። ቆይ አልገባኝም። እንዴ ቤትሽ ስመጣ እያባረርሽኝ ነበር አንቺ አይደለሽ እንዴ? እና ታዲያ ልል ብዬ አጨብጭቤ እንድቀበል ነበር እንዴ የምትፈልገው? አንተ የፈለግከውን ነገር እንደሆንክና እየፈነጨ ጭራሽ እናት አባቴ ቤት ምንም አልሆንኩኝም ሩታ፣ ምንም አልሆንኩኝም። እዚህ ያለሁኝ አንቺ ጋር በስነ ስርዓቱ እየተመላለስኩ ነበር፣ አንቺን እያገኘሁኝ ነበረ። ማይሆን ሀሳብ ያመጣሽው አንቺ ነሽ። አዎ ምንም አልሆንክም። በቃ አንተ ንጹህ ሰው ነህ። በጣም በጣም ደስ የምትል ስርዓት ያለ ተከበርክ። ቢያንስ ሰው ይክበድሽ እንጂ እየለመንኩሽ ነው ያሉት አይደል? ሰው ይክበድሽ። በጣም ደስ የምትል የተከበርክ እኔንም አልፈ እኔንም